አሰላሙ አለይኩም ወራህመቱላሂ ወበረካቱ። የኔ የዩቲዩብ ቤተሰቦች ምነው ቡና ባልጠጣው ዛሬ? ምነው ባልጠጣው? ምን ሆንሽ አትሉም? ይኸው ይሄን ጉድ ይኸው እንደዚህ ሲኒ የተሰበረች ቡና ጠጣለሁ ብዬ ሲኒ አምጥቼ ሰበርኩት። አሁን ይሄ ምን ይሉት ይሄ አሁን ማዳም ስታየው ምን ትለኝ ይሆን? እንደው እንትን ብላለች በሰሞኑ። ሲኒዎች ደግሞ 6 ናቸው። አሁን አንዷ ተቀነሰች። እንደው እኔ እጄ ላይ ምንድን ነው ያለበት? ጉድ! አንዳንዱን እየሰበርኩኝ አስቸገርኩኝ እኮ። እንደው ምን ላድርግ ውዶቼ? እስቲ ንገሩኝ፣ ምከሩኝ። እስቲ ንገሩኝ፣ ምን ትለኝ ይሆን? አይ ጉድ አለ ሀገሬ ሰው። ማዳም ምን እንዳለችኝ ታውቃላችሁ? አይ ንጣን እኮ ነው አንቺ አለችኝ። አንድ ቀን ለሷ አፍልቼ በሲኒ ቀድቼ ሰጥቻት ነውና ክፍሌ የምመጣው ከነጀበናው ይዤ። መቼስ ኢትዮጵያ አይደለሁ። በሲኒ የተቀዳ ውይ ተቃጠልኩ። ቡና ስለማይል አጫጭሳለሁ። ከዛ ምን አለችኝ መሰላችሁ? ምን ብትለኝ ጥሩ? አንቺ እናቴ ድረሽ ወይ ሲሚታ አንቺ ስህረኛ ነሽ እንዴ አለችኝ። አውዝ ቢላሂ ሚነ ሸይጣን ረጂም አለችኝ። አንቺ ስህረኛ ነሽ እንዴ አለችኝ። እንደዚህ የሚያደርጉት እነሱ ናቸው። እነሱ ጭስጭስ ያረካሉ፣ ያጫጭሳሉ እጣን ምናምን አለችኝ ማለት ነው። እጣን ጫጭሰው በር ዘግተው ነው የሚቀመጡት አለች። እስቲ ብስሚላ እጣን ጫጭሰው በር ዘግተው ነው የሚቀመጡት። አንቺ እነሱ ነሽ ወይ? እንዴት እንደደነገጥኩኝ ወላሂ ላዚም። ጠላታችሁ ክው ይበል። እንዴት ክው እንዳልኩኝ ማለት ነው። ሰው የላሰበው በጭንቅላቱ የሌለ ነገር ወይ ልብሴ አሁን እሳት የነካሁበት። እንግዲህ ያው ባህላችን ነው። ከላጫጭስን ጭስ ከላረከን ቡና ማይል ጭስ ከሌለው እነሱ ወደ ሌላ አዞሩት። ቢስሚላህ ቢስሚላህ ማሻአላህ እና ኑ ጠጡ ቡና። ቡናዋስ ቡና ነበረች። ሲኒዋ ሰበርኳት እንጂ ሲኒዋ ተሰበረች እንጂ ቡናዋስ ቡና ነበረች። አሁን ጉዴ! አሁን ምንድን ነው የምላት? ታየዋለች። ስትወጣ ስትገባ መቁጠር ነው ስራ፣ ማየት ነው። እንደው ምንድን ነው የምላት? ምን ልበላት? እንዴት ተሰበረ ልበላት? አሁን ታውቀዋለች። 6 ነበሩ፣ አሁን 5 ሲቀር ምን ልበላት? እስቲ ምን ልበላት? አይ